አረብ ሀገር ያለች ሴት ባክናለች። አሰሪዎቻችሁ ሊጠይቁ ዘመዶቻቸው ሲመጡ ምንድነው ይዘው የሚመጡት ስጦታ? ወይ አንድ ሽቶ ወይ አንድ ካልሲ። እኛስ ለእያንዳንዱ ሰው ደርዘን ነገር ነው ይዘን የምንሄደው። እንደዛ መሆኑ አይወዱትም። ወይ ይሄን ኮተት ከምታመጭልኝ ቅራቅምቦ ከምታመጭልኝ ብሩ ብትሰጪኝ ይላሉ። እናንተ እዚህ ሀገር በርሜን ገዝታችሁ ልብስ አጉራችሁ ካርጎ ስታረጉ የኪሎ ከፍላችሁ ኢትዮጵያ ላይ የካርጎ ማውጫ ከፍላችሁ ያው ብዙ ሺህ ነው የምትከፍሉት። ብሩን በቀጣይ ወር እናገኘዋለን ብለን ስለምናስብ ብሩን እናጠፋዋለን። እሺ ብር ይጠፋል ይመጣል። እድሜሽስ አሁን ላይ 23 አመት ከሆነ ቀጣይ ወር ላይ 23 አመት ከአንድ ወር ይሆንሻል። በቀጣይ ወር ብሩን ስታገኙ ያን አንድ ወር ግን አሰርዡ። አንድ ወራውን አጥፍተሽ እድሜሽን 23 አመት አታደርጊውም አይደል? እድሜሽስ ታስቢዋለሽ ወይ? ብር መጥፋቱን ብቻ ሳይሆን እድሜሽስ እየሄደ መሆኑን እያስተዋልሽ ነው ወይ? ባለፈ ኢትዮጵያ ሄጄ ብዙ ነገር ነው የተዘብኩት። ኢትዮጵያ ውስጥ 1000 ብር ዋጋ አላት። 1000 ብር ብቻ አይደለም 100 ብር ዋጋ አላት። ማንም ሰው ያለ ምክንያት 50 ብር አውጥቶ አይሰጥሽም ኢትዮጵያ ውስጥ። አንቺ ነገ ብሩን ተካዋለሁ እያልሽ እያጠፋሽ ለእህቴ፣ ለወንድሜ፣ ለእናቴ፣ ለአባቴ እያልሽ ብርሽን ታባክኛለሽ። እድሜሽ አልፎ ነገ ወንድምሽ ቤት አትቀመጭ። ብር አጠቃቀማችሁ እንዴት ነው? ማዳቤት ሰርተሽ ለፍተሽ ያመጣሽው አይመስላችሁም? ከጀርባሽ ወንድ ያለ የሚመስላችሁ ቤተሰብ ራሱ አለ እኮ ዘመድ አዝማድ ራሱ። አረብ ሀገር ሲባል ወይ አረብ የጠበሽ ይመስላችኋል፣ ወይ አረብ ጠብሰሽ የሚያግዝሽ ይመስላችኋል፣ ወይ አሰርሽ ብር የሚሰጥሽ ይመስላችኋል። አይረዱሽም። ብርሽን አስቀምጪ። ከማዳምሽ ተማሪ። እኔ ከማዳሜ ብዙ ነገር ተምሬያለሁ። እኔ ቤተሰብ በጣም ነው የረዳሁት። ከልጅነቴ ጀምሮ ነው እኔ ስራ የጀመርኩት። ስደትም ከልጅነቴ ጀምሮ ነው። ቤተሰቤን በጣም ረድቻለሁ። ግን አረዳዱ አላወኩበትም። አንስቼ ብትን አሁን ነው ባንንኩት። እኔ አሁን አገሬ ሲሄድ እኔ ለማንም ስጦታ ይዤ አልሄድም። ለማንም ብር አልሰጥም። ለማንም እንደዚህ ብር አንስቼ አልሰጥም። ሁሉም ሰው የሚሰራው ለራሱ ነው። ሁሉም ሰው የሚሯሯጠው በእውነት ለራሱ ነው። አንቺ ማንም ቼክ አያደርግሽም። እድሜያችሁን እያሰባችሁ ብራችሁን አስቀምጡ። አካውንት በራሳችሁ ክፈቱ። ከዛ በኋላ ደግሞ በራሳችሁ አካውንት ይቀመጥ። እንዲሁም ደግሞ ኢትዮጵያ ስትሄዱ ስልካችሁ ላይ ብር ማስተላለፍ እንድትችሉ አስተካክላችሁ ነው ይሰሩ። በተለይ እኛ አረብ ሀገር ያለ ነው። በተለይ ማዳም ቤት የምንሰራ ሴቶች እንደኛ ሀብታም መሆን የሚችል ሰው አልነበረም። የተሰጠንን ብር በስነ ስርዓት ብንቆጥም ኖሮ በስማ ግን ባከንን። በጣም ነው የባከን ነው እውነት። ሁሉም አረብ ሀገር ያለች ሴት ባክናለች። ለቤተሰብ፣ ለአባቴ፣ ለእናቴ፣ ለእህቴ፣ ላገባችሁ ምህቷ፣ ላላገባችሁ ምህቷ፣ ለወንድሟ። ኢትዮጵያ ውስጥ ምን ያህል ብር ዋጋ እንዳለው ያወቁት ኢትዮጵያ ሄጄ ለማንም አልሰጥም። እኔ ለራሴ የሰውም ነገር አልፈልግም። የትኛውም ሰው እንዲያግዘኝ አልፈልግም። ራሴ እሰራለሁ። ለራሴ የፈለኩትን አደርጋለሁ። ለራሴ ሰርቼ አምጥቼ ለራሴ የፈለኩት። ለራስሽ ኑሪ እህቴ።